በእግዚአብሔር ቃል ላይ የተለየ መብት ወይም ስልጣን አለን ብለው ለሚያስቡ የቤተ ክርስቲያን መሪዎች መጽሐፍ ቅዱስ ምን ይለናል? ታውቃላችሁ፣ የትኛውም ሰው በእግዚአብሔር ቃል ላይ የተለየ መብት የለውም። መጽሐፍ ቅዱስም ስለዚህ ነገር በግልጽ ይነግረናል። ሁሉም አማኞች በእግዚአብሔር መንፈስ አማካኝነት ወደ እግዚአብሔር መቅረብ ይችላሉ። ይህን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ እናገኘዋለን። አንድ የቤተ ክርስቲያን መሪ በእግዚአብሔር ቃል ላይ ብቸኛ ስልጣን ያለኝ እኔ ነኝ ሲል ስለ ጌታ ኢየሱስ ኃይልና ስልጣን በተሳሳተ መንገድ እየተረጎመው ነው። እናም በሌሎች ሰዎች ውስጥ ያለው መንፈስ ጸጥ እንዲል ያደርገዋል። አድምጡኝ፣ የእግዚአብሔር ቃል ሕያው ነው። በአንድ ሰው ንግግር ወይንም በአንድ መሪ ሐሳብ የታሰረ አይደለም። የሐዋርያ ሥራ ምዕራፍ 17 ቁጥር 11 ላይ እንዲህ ይላል፣ ነገሩ ሁሉ እንዲህ ይሆንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ ይላል። አያችሁ። ስለዚህ እናንተም ፓስተራችሁን ወይንም መሪያችሁን መጠየቅ ትችላላችሁ። እናም ከመጽሐፍ ቅዱስ አንጻር ትክክለኛነቱን መመርመር ትችላላችሁ። የቤሪያ ሰዎች የተማሩትን ይመረምሩ ነበር። እግዚአብሔር የሾማቸውን መሪዎች አክብሩ፣ ነገር ግን ትምህርትን ሁል ጊዜ ከባህል አንጻር ሳይሆን ከእግዚአብሔር ቃል አንጻር መርምሩ። ምክንያቱም ተጠያቂነት የሌለበት ስልጣን ወደ አምባገነንነት ያመራል። ማስተዋል የሌለበት መታዘዝ ማታለል ይሆናል። ተጠንቀቁ። ምክንያቱም እውነተኛ መንፈሳዊ መሪ ሁል ጊዜ ወደ ክርስቶስ ይጠቁማል እንጂ ወደ ራሱ አይጠቁምም። የቤተ ክርስቲያን ራስ ወደ ሆነው ክርስቶስ ይጠቁማል። እናም ለዚህ ነው ሁል ጊዜ ይህንን የምለው፣ አማኞች መልእክተኛውን ማክበር አለባችሁ፣ ነገር ግን ከሁሉም ነገር በላይ መልእክቱን ማክበር አለባችሁ። መልሴ የሚሆነው ይህ ነው።